በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች፣ የድንግል ማርያም ልጆች፣ የቅዱሳን ጻድቃን ሰማዕታት ወዳጆች እንደምን አላችሁ? እኔ ለዚህ ቻናል አዲስ ጀማሪ ነኝና ሁላችሁም ላይክ፣ ሼር፣ ሰብስክራይብ እንድታደርጉልኝ በትህትና ጠይቃለሁ። ሁላችሁም ኦርቶዶክሳውያን አበረታቱኝ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንተ ግብዝ አስቀድመህ ከዓይንህን መሰሶውን አውጣ፣ ከዚያም በኋላ ከወንድምህን ዓይን ጉድፍ ታወጣ ዘንድ አጥርተህ ታያለህ። የማቴዎስ ወንጌል ምዕራፍ 7 ቁጥር 5። በአሌክሳንድራ ከተማ የቅዱስ ጊዮርጊስ ቤተክርስቲያን የወጣቶች ስብሰባ ነበረ እና መርሃ ግብሩ ሲጠናቀቅ አንድ ወጣት አባ ቴዎድሮስ ወደ ተባለው አባ ጠጋ ይብልና እንዲህ ይላቸዋል። በሕይወቴ የሚመኘው ይህ የመጀመሪያ ነገር ኑዛዜ ነው፣ ንስሐ መግባት አባቴ አላቸው። እርሳቸውም ከእርሱ ጋር ተቀምጠው መነጋገር ጀመሩና ወጣቱ እንዲህ ሲል መናገር ቀጠለ። ንጹሕ ሕይወት መምራት ፈልጋለሁ፣ ነገር ግን አልቻልኩም አባ። ለምን የኔ ልጅ? ለምንድን ነው ንጹሕ ሕይወት መምራት ያልቻልከው? ምክንያቱም ከሌላ ጾታ ጋር የኃጢአት ግንኙነት የሌለው ወጣት ማግኘት አልቻልኩም አባ አለ ወጣቱ። አባ ደግሞ እንዴት ሆኖ? ብዙዎች ግን ንጹሐን ናቸው የኔ ልጅ አሉት። አባ በሐሳቡ እየተገረሙ አይ አባቴ፣ ይህ የክህነት ልብስ ባይለብስ ኑሮ እነዚህም ሁሉ ወጣቶች በምሽት ክለቦች ውስጥ ኃጢአት እየሰሩ መሆናቸው ያውቅ ነበር። ሁሉም ርኩሳን ናቸው። ሁላቸውም ርኩሳን ናቸው የኔ ልጅ ሲሉ በመገረም ጠየቁት። አባም አዎ ሁሉም ርኩሳን ናቸው፣ ምክንያቱም ያለ ጾታዊ ግንኙነት መኖር የሚችል ወጣት የለም አላቸው በሐሳቡ እርግጠኛ ሆኖ። ከዚያም በኋላ እግዚአብሔር አምላክ በሰው ሕይወት ውስጥ ስላለው ኃይል ሊነግሩት ጀመሩ። የንጽህናም ኑሮም በተመለከተም ከመጽሐፍ ቅዱስ ውስጥ የቤተ ክርስቲያን ታሪክና የዘመኑ ወጣቶች እያነሱ ተግባራዊ ምሳሌዎች ሰጡት። ይህም ከሰማ በኋላ እንዲህ አላቸው። አባቴ ንጹሕ ሕይወት መምራት የሚችል ይመስሉታል ብሎ ጠየቃቸው። እርሳቸውም ይህ በአንተ ውስጥ በመንፈስ ቅዱስ የጌታችንና መድኃኒታችን ኢየሱስ ክርስቶስ ሥራ ነው የኔ ልጅ ሲሉ መለሱለት። ምን ላድርግ? ኃጢአትም እሰራለሁ። ሁልጊዜም ጠዋትና ማታ ኢየሱስ ክርስቶስ ካንተ ጋር ያለው ሕይወት ከኃጢአት ይሻላል፣ ካንተ ጋር በንጽህና መኖር እፈልጋለሁ እያልኩ እጠይቀዋለሁ፣ እማጸነዋለሁ አባቴ አላቸው። እና አባም ብዙ ምክርን መከሩት፣ ገሰጹት እና ምክራቸው ከጨረሱ በኋላ አባ ባርከው ወደ ቤቱ ሸኙት። እናም አባ በወጣቱ ንግግር በጣም ተደነቁት። ከትንሽ ቀናት በኋላ ወጣቱ ወደ አባ ቴዎድሮስ ተመልሰው መጣና እንዲህ አላቸው። አባቴ ያስታውሱኛል? አዎ አስታውሳለሁ የኔ ልጅ። አባ አንድ ነገር ልነግርህ እፈልጋለሁ። እነዚህ ሁሉ ወጣቶች ንጹሐን ናቸው። ከመካከላቸው ንጹሕ ያልሆነ አንድም ያለ አይመስለኝም። ሁሉም ንጹሐን ናቸው አላቸው። አባ ደግሞ በመገረም እንዲህ አሉት። እንዴት ሆኖ? ከጥቂት ቀናት በፊት ሁሉም ርኩሳን ናቸው አላልከኝም እንዴ እኔ ልጅ? አዎ አባ፣ እንደዛ ብዬ ነበር። ልቤ ርኩስ በሆነበት ጊዜ አንድ ወጣት ብቻውን ከተቃራኒ ጾታ ጋር ሳይገናኝ መኖር እንደማይችል ያስብ ነበር። ነገር ግን አሁን በኢየሱስ ክርስቶስ የንጽህናም ጸጋ ካገኘው በኋላ ማንም ሰው በርኩስ ጢቃ ውስጥ ሊኖር እንደማይችል አወቅኩት። ሁሉም በንጽህና በትህትና እንደሚኖሩና ኃጢአትን እንዴት እንደሚጸየፉና እንደሚጠሉ አይቻለሁ አባቴ አላቸው። ጽድቁን የሚሰጥና ልቦናችንን በፍቅር የሚሞላው የክርስቶስ ጸጋ ከኛ ጋር ይሁን። የብዙዎች ችግር ግን ይህ ነው። በኃጢአት የተራበ ልቦናችንን በንስሐ ለመንጻት ከመሞከር ይልቅ በሌሎች ለመፍረድ ይቀለናል። ሐሳባችንና እይታችን በኃጢአት ስለተጠመደ በዙሪያችን ያሉት ሰዎች በስራቸው ሁሉ
ኃጢአተኞች እንዲሆኑ እናስባለን። ጠላታችን ሰይጣንም በሌሎች እንድንፈርድ ያደርገናል። ሁሉም ኃጢአተኛ ነውና እኔም ከእነርሱ የተለዩ አይደለሁም በሚል ሐሳብ ኃጢአትም እንድንለማመድና የመደበኛ ኑሯችን አንድ አካል ሆኖ አድርገን እንድናስብ ያደርገናል። በዚህም ወደ ንስሐ ከመመለስ ይልቅ በኃጢአት መዘፈቅና ተስፋ እንደሌለን ከዚህ የኃጢአት መንገድ መውጣት እንደማንችል አድርገን እንድናስብ እንሆናለን። ነገር ግን ዘውትር በልባችን በር ላይ ሕያው አምላካችንና ጌታችን መድኃኒታችን ኢየሱስ ክርስቶስ ቆሞ ደጃፍ እንድንከፍትለት እና የደመደመውን የልባችን በር ከፍተን በፍጹም ጸጸት በንስሐ ታጥበን እንድንመለስና ዘላለማዊ የሆነ መንግሥት ለመውረስ ቅዱስ ሥጋውን ክቡር ደሙን እንድንቀበል ያስፈልገናል። ያው አምላክ ኃያል ጌታ እንደርሱ ማንም የለም። ቅድመ ዓለም ከአብ ያለ እናት ድኅረ ዓለም ከእመቤታችን ከቅድስት ድንግል ማርያም ያለ አባት የተወለደ ጌታችን መድኃኒታችን ኢየሱስ ክርስቶስ በንስሐ ተመልሰን ቅዱስ ሥጋውን ክቡር ደሙን ተቀብለን ስሙን ለመቀደስ መንግሥቱን ለመውረስ ያበቃን ያድርገን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር።